አጋጣሚዎች ያዘጋጀናቸው ቪዲዮዎች ወይም የተዘጋጁ ቪዲዮዎች ኖረውን ሳይዙ በጣም ተለቅ ያለ ይሆናል እና ያንን ሳይዝ መቀነስ ግድ የሚለን ሁኔታ ሊፈጠር ይችላል እና ያን ሳይዝ ስንቀንሰው ግን የቪዲዮ ኳሊቲ እንዲቀንስብን አልፈለግንም እና ያንን ለማሳካት ምን አማራጮች አሉ የሚለውን ዛሬ አብረን እናያለን። ከነዛ ውስጥ አንዱ ያው ብዙ ኮምፒውተሮች ላይ ይገኛል ብዬ የማምነው አንድ ፕሮግራም አለ። VLC ሚዲያ ፕሌየር ይባላል። እሱ በደንብ አድርጎ ቪዲዮዎችን እንድንቀንስ መጠናቸውን እንድንቀንስ ማድረግ ይችላል። እንዴት የሚለውን አብረን እናያለን። ሌላኛው ደግሞ ሃንድ ብሬክ የሚባል ፕሮግራም አለ። ይኸው እዚህ ጋር ይታያል ሃንድ ብሬክ። ሰርች አድርገን ልናወርደው እና ኢንስቶል ልናደርገው የምንችለው ፕሮግራም ነው እና ለዚህ ቪዲዮ የመቀየር ሂደት ምቹ እንዲሆን በሚል አንድ ቪዲዮ አዘጋጅቻለሁ። ይሄ ቪዲዮ እንደምትመለከቱት ለ30 ደቂቃ አካባቢ የሚሄድ ቪዲዮ ነው። ቱቶሪያል ነው። ለዩቲዩብ የተዘጋጀ ነው። ሳይዙ ወደ 450 ሜጋባይት ነው እና ይህንን ቪዲዮ በሁለቱ መቀየሪያ መንገዶች ማለትም በVLC ሚዲያ ፕሌየር እና በሃንድ ብሬክ በሚባለው አፕሊኬሽን ቀይረነው መጠኑ ምን ያህል ይቀንሳል፣ ሲቀጥል ደግሞ የቪዲዮ ኳሊቲው ምን ያህል ይሆናል የሚለውን አብረን የምናይ ይሆናል። ያው VLC እንጀምራለን። VLC ኦልሬዲ ኢንስቶል ያደረኩት አለ። እዚህ ከፍቼዋለሁ። ከዛ እዚህ ጋር ሚዲያ የምትላለች እሷን ክሊክ እናደርጋለን። እሷን ክሊክ ካደረግን በኋላ እዚች ወደታች እንወርድና ኮንቨርት ወይም ሳይዝ የሚል አለ። እሱን እንነካለን። ከዛ እንደዚህ አይነት ዲያሎግ ቦክስ ይመጣልናል። ፋይል የምትለዋ እሷ ላይ እንዳለች ሆነን እዚህ አድ የሚል አለ። እሱን አድ እንለዋለን። ይሄንን ነው ያዘጋጀሁት ቪዲዮ። ስለዚህ እዚሁ ሴሌክት አድርገውና ኦፕን እንለዋለን። በዚህ መልክ እንዲቀየርልኝ የፈለኩት ቪዲዮ ያው እዚህ ጋር መጥቷል ማለት ነው። ከዛ በኋላ እዚች ወረድ እንልና እዚህ ጋር ኮንቨርት ወይም ሳይዝ የምትላለች እሷን ክሊክ እናደርጋለን። ኮንቨርት የሚለው ላይ እንገባለን። ልክ ኮንቨርት ስንለው ያው ከላይ ለመጀመሪያ ያክል ሶርስ ፋይላችን እዚህ ያለ ቅድም አብረን የመረጥነው ፋይል ነው። ከዛ ይቀጥልና እዚህ ፕሮፋይሎች አሉ። እዚህ ጋር ፕሮፋይሎች ማለት እዚህ ልንቀይራቸው የምንችላቸው አማራጮች ብዙ አይነት አለ። ቪዲዮ ሆኖ በተለያየ መልክ ሊሰራልን የሚችል ማለት ነው። የራሴ የሆነ ፕሮፋይልን መስራት ነው የፈለኩት እና እዚህ ፕሮፋይሉ ጋር እንመለስና ከጎን ያለችውን ኤዲት ፕሮፋይል የምናደርግበት ቦታ አለ። ቪዲዮ ኮዴኩ ላይ ስንገባ ክሊክ እናደርገውና ቪዲዮ ኮዴኩን እዚህ ጋር ኮዴኩ ኤምፔጅ 1 ነው የሚለው MP4 ነው የምናደርገው። ሌሎቹ ላይ ብዙም ጭንቀት አያስፈልገውም። ያው ጀስት ለማሳየት ያክል ስለሆነ ይሄን ቁጥሩን ከፍ ዝቅ እያደረግን የሚመችን ኳሊቲ ላይ ማድረግ እንችላለን። ያው ይሄ ግን ትራያል ኤንድ ኤረር ነው የሚሆነው በአመዛኙ። ኦዲዮ ኮዴኩ ባለበት እንዲቀጥል ነው የፈለኩት። ኪፕ ኦሪጂናል ኦዲዮ ትራክ ነው የምለው እና ጥሩ ድምጽ ኳሊቲው ጥሩ ስለነበረ እሱን መቀየር አያስፈልግም እና ይሄንን ፕሮፋይል አዲስ ክሬት ያደረኩት ስለሆነ አዲስ ስም እንሰጠዋለን። ማይ ሬዲዩስ ሳይዝ ቪዲዮ ብለነው የፈለገነውን ስም ማድረግ እንችላለን። ያው ለመለየት እንዲመች ብቻ ነው። ይሄን ከሰራን በኋላ ዴስቲኔሽን ፎልደራችንን እንመርጣለን። ያው ዴስቲኔሽን ፎልደራችን ቤዚካሊ ቪዲዮ ውስጥ እንዲሆን ነው የምንፈልገው፣ ሲ ውስጥ ያለው ቪዲዮ ማለት ነው። ኮምፔር ለማድረግም የምንፈልገው እዛ ስለሆነ እና ከኦሪጂናል ፋይሉ ያለበት ቦታ ላይ ማድረግ የለብንም ወይ ስሙን መቀየር ያስፈልገናል። ልክ እዚህ ጋር ለመለየት እንዲመች VLC ብየዋለሁ። ስለዚህ አሁን ስታርት እንለዋለን። ቪዲዮውን ኮንቨርት ማድረግ ይጀምራል። ያው
ማረጋገጫው። ከላይ ጽሁፉም ኮንቨርቲንግ የሚል አለው። ታች ደግሞ ያው ቁጥር መቁጠርም ጀምሯል። ባሩም ላይ ልዩነት እየታየ ነው። እሺ ቪኤልሲ ሚዲያ ፕሌየር ኮንቨርት አድርጎ ጨርሶልናል። ሳይዙንም እዚህ ጋር እንደምንመለከተው ኦልሞስት ወደ 39.5 ሜጋባይት አካባቢ ነው። ያው መርሳት የሌለብን መነሻ ፋይሉ ወደ 450 ሜጋባይት አካባቢ ነው። ሁለተኛውና ሃንድ ብሬክ የሚባለው አፕሊኬሽን የሚሰራበት መንገድ ደግሞ በሚከተለው መልኩ አብረን እናያለን። ኖርማሊ ምናልባት ሃንድ ብሬክ የላችሁም ከሆነ እዚህ ብራውዘር ላይ እንገባና ሃንድ ብሬክ ፎር ዊንዶውስ ኢንስታሌሽን ማለት እንችላለን። ከዛ እዚህ ጋር እንደምንመለከተው ዋናው የሃንድ ብሬክ ዲቨሎፐር ሳይቱ አለ። እሱን ክሊክ እናደርጋለን። ከዛ እዚህ ጋር ለማክ ኦፕሬቲንግ ሲስተም አለን፣ ለአፕል ኮምፒውተሮች ማለት ነው። ለዊንዶ አለን እዚህ ጋር ደግሞ ለሊኒክስ አለን። ስለዚህ ይሄኛው ዳውንሎድ ኤክስኪዩተብል ፋይል የሚለው ላይ እሱን ክሊክ እናደርጋለን። እሱን ክሊክ ስናደርግ ያው ዳውንሎድ ማድረግ ይጀምራል ማለት ነው። ምናልባት ጠብቀነው ምንም አይነት የዳውንሎድ ዳያሎግ ቦክስ ማያመጣ ከሆነ እዚሁ ፋይል ኔም የሚለው ጋር እንወርድና እሱ ላይ ክሊክ እናደርጋለን። እሺ ዳውንሎድ ለማድረግ ያው ዳያሎግ ቦክስ መክተሉናል። ስታርት ዳውንሎድ እንለዋለን። ዳውንሎድ አድርጎ ሲጨርስ ዳውንሎድ ያደረግንበት ፋይል ኦፕን እናደርገዋለን። ኢንስታሌሽን ፋይሉ ይመጣል። ከዛ ደብል ክሊክ እናደርገዋለን ኤክስኪዩተብል ፋይሉ። ከዛ ያው የመጡትን ዳያሎግ ቦክሶች መከተል ነው። ኔክስት እንላለን። ይህ ፕሮግራሙ የሚጫንበት ቦታ ነው። ሲ ፕሮግራም ፋይል ውስጥ ነው የሚገባው። በዚህ መልክ ያው ኢንስታሌሽኑ ጨርሷል ማለት ነው። ያው ዴስክቶፕ ሾርት ከትም በዚሁ ያስቀምጥልናል። ፊኒሽ አድርገን እንወጣለን። የሚባለው ፕሮግራም ይሄንን ይመስላል። እዚህ ጋር ሶርስ ሴሌክሽን አለን። ሶርስ ሴሌክሽን ማለት ያው የምንፈልገውን ቪዲዮ እንዲቀየርልን የምንፈልገው የምንጨምርበት ማለት ነው። እዚህ ጋር ፎልደር እንችላለን። በዚህ መልክ ያለበት ቦታ ሄደን ማምጣት እንችላለን። ይሄም ከፍተን ማምጣት እንችላለን። ሌላኛው አማራጭ ደግሞ እዚህ ጋር የተዘጋጀችው ቦክስ ላይ ድራግ ኤንድ ድሮፕ ማድረግ እንችላለን። ያው ኦልሬዲ እዚህ ጋር አዘጋጅቼዋለሁ ሶርስ ፋይሉን፣ ሶርስ ቪዲዮውን። ስለዚህ እሱን ድራግ አደረገውና እዚህ ጋር እለቀዋለሁ ማለት ነው። በዚህ መልክ ቪዲዮ እዚህ ጋር ተጨምሯል ማለት ነው። ይሄ እዚህ ጋር ቪዲዮ የተጨመረውን ምን ማድረግ እንችላለን የሚለውን አብዛኛው ነገር እዚህ ቦክስ ውስጥ ነው ያለችው እና እሱን ነው የምናየው። ስለሌሎቹ መጨናነቅ አያስፈልግም። እዚህ ጋር ፕሪሴት አለን። ኦልሬዲ ፕሮግራሙ ባይ ዲፎልት የተሞላው ፕሪሴት ነው። ይሄ ፋስት የሚባለው 1080 ፒክሰል ባይ 30 የሚለው ማለት ነው። እና እዚህ ጋር መምረጥ የምንፈልጋቸው ሌሎች አማራጮች ካሉ በጣም ብዙ በርከት ያሉ አማራጮች አሉ። በምንፈልገው የቪዲዮ አይነት መቀየር እንችላለን ማለት ነው። ቪዲዮ ፎርማቱን መቀየር እንችላለን። ለኤክስቦክስ ካስፈለገ፣ ለፕሌይስቴሽን፣ ለአፕል፣ አንድሮይድ በፈለግነው መልኩ መቀየር እንችላለን። ሃይ ኳሊቲ እንደዚህ አይነት ነው። እነዚህ አማራጮች አሉ። እያንዳንዱን ገብቶ መመልከት ይቻላል። 4K ሁሉ አለው እዚህ ጋር። በዛ መልክ መቀየር እንችላለን። ኖርማሊ አሁን
እነዚህ በተለይ ኳሊቲያቸው በጣም ከፍ ያለ በሚሆን ሰዓት የሚቀየረውም ቪዲዮ ሳይዙ የዛኑ ያክል ከፍ ያለ እንደሚሆን ያው መረዳት ያስፈልጋል። እና ባይ ዲፎልት እዚህ ጋር ያለችው 1080 ፒክሰል ባይ 30 ይሄኛው ለኤምፒ4 ጥሩ ኳሊቲ ያለው ግን ሳይዙ ደግሞ አነስ ያለ የሚባል አይነት ቪዲዮ ነው የሚሰራልን። ስለዛ ይህንን ብዙም በምንፈልገው መቀያየር እንችላለን እዚህ ጋር ባሉት አማራጮች ማለት ነው። ያው ለማሳየት ያክል ስለሆነ ይሄ እዚህ ባለበት ተወዋለሁ 1080 ፒክሰል ባይ 30 የሚለውን ማለት ነው። ከዛ እዚች ወረድ እንልና ያው በአመዛኙ ቪዲዮ ስንቀይር ለዩቲዩብ ወይም ለቲክታክ ወይም መሰል ቪዲዮ ሼሪንግ ፕላትፎርምስ አፕሎድ ለማድረግ ስለሚሆን ዌብ ኦፕቲማይዝድ የምትለውን ክሊክ ማድረጉ የተሻለ ይሆናል። ከዛ ውጭ ብዙ የምንነካካው ነገር የለም። ከዛ እዚህ ዳይሜንሽን ባለበት ነው የምንተው፣ ፊልተርስ ባለበት፣ ቪዲዮስ ባለበት ነው የምንተው፣ ኦዲዮንም እንደዛው ባለበት ሁሉንም እዚህ እንተዋቸዋል። ከዛ እዚህ ጋር ወረድ እንልና ሴቭ አስ የሚል አለ። ሴቭ አስ ያው የሚቀየረው ቪዲዮ የት ቦታ ነው እንዲቀመጥ የምትፈልገው ነው ጥያቄው። ስለዚህ ባይ ዲፎልት ቪዲዮስ የሚለው ውስጥ ነው የሚገባው እዚህ ጋር ቪዲዮስ የሚለው ፎልደር ውስጥ ነው የሚቀመጠው ሲ ላይ ማለት ነው። ነገር ግን ሶርስ ፋይላችንም እዛው ፎልደር ውስጥ ከሆነ ኦቨርራይት ያደርግብናል፣ ኦሪጂናሉን ዲሊት ያደርግብናል። ስለዚህ ወይ ስሙን መቀየር ይኖርብናል ወይም ደግሞ ሶርስ ፋይሉ የሌለበት ቦታ ሴቭ አስ ማለት አለብን ማለት ነው። ያው ለጥንቃቄ እዚህ ጋር ሶርስ ፋይሉ የኔ እዚህ ኢ ሎካል ዲስክ ላይ ነው ያለው። ሴቭ የሚያደርገው ደግሞ ሲ ላይ ነው ቪዲዮስ የሚለው ላይ ማለት ነው። ስለዚህ እዛ ላይ ነው የሚያደርግልኝ። ፋይል ኔሙን ከፈለግን መቀየር እንችላለን፣ በኦሪጂናል ስሙን ማድረግ እንችላለን። ያው ለኮምፓሪዝን ስለሆነ የተፈለገው እዚህ ጋር እንመጣና ይሄኛው በአንድ ብሬክ የተቀየረ መሆኑን ለማሳየት አንድ ብሬክ የምትል ቅጽል ጽፍበትና ጨረስኩ ማለት ነው። አሁን እዚህ ጋር እና ይሄንን ከጨረስን በኋላ እዚህ ጋር እንመጣና ከላይ ስታርቲንግ ኮድ የሚል አለ፣ እሱን እንነካለን ማለት ነው። እና ኢንኮድ ማድረግ ሲጀምር እዚህ ጋር ፕሮግረስ ባር ይመጣል። ያው አንዳንድ ለውጦች እዚህ ስር ይታያሉ። የሚፈጅበትንም ሰዓት ይነግረናል እዚህ አካባቢ ማለት ነው። እና በዚህ መልክ ቪዲዮ እየቀየረልን ይገኛል ማለት ነው። እሺ አንድ ብሬክ ፕሮግራምም ያው ኢንኮድ አድርጎ ጨርሷል። እንደምንመለከተው ኦሪጂናል ፋይሉ 450 ሜጋባይት ይሆናል መጠኑ። ከጎኑ ደግሞ በሃንድ ብሬክ የተቀየረው ራሱ ቪዲዮ 78 ሜጋባይት አካባቢ ነው መጠኑ ማለት ነው። ከ350 ሜጋባይት በላይ ቀንሶልናል እንደምንመለከተው። እዚህ ከጎን የምናያት በቪኤልሲ የተቀየረው ደግሞ 39 ሜጋባይት አካባቢ ነው። እሱም ደግሞ የበለጠ ከ400 ሜጋባይት በላይ ቅናሽ አምጥቷል ማለት ነው። ኦሪጂናል ፋይሉ ሲከፈት ይህንን ይመስላል። ጥራቱን በደንብ እንድንመለከተው በሚል ነው። ቀጣዩ ደግሞ በሃንድ ብሬክ የቀየርነው እና 78 ሜጋባይት የሆነው ይህንን ይመስላል ቪዲዮ። ከኦሪጂናሉ ጋር ሲታይ ብዙም ልዩነት አይታይበትም። ኳሊቲው ላይ በተለይ ያን ያክል የጎላ ልዩነት አይታይም። ጽሁፎችም በደንብ ይታያሉ፣ ትራንዚሽኖችም ጥሩ ናቸው፣ ድምፁም ጥርት ያለ ነው። ስለዚህ በሃንድ ብሬክ የተቀየረው ጥሩ ኳሊቲ ያለው መጠኑም እንዳያየነው በጣም አናሳ ነው። አሁን ደግሞ በቪኤልሲ የተቀየረውን እንመልከተው።
ጅምር ላይ የተወሰነ ስክራች ነገር አለው፣ ግን ደህና ነው። ያው ትራንዚሽኖች የተወሰነ ፒክስሌት ያደርጋሉ። ጽሁፍም የተወሰነ ብለርድ የመሆን ነገር አለው፣ ግን ደህና ይመስላል እንዳስተዋልኩት። ስለዚህ በዚህ መልክ ተለቅ ያለ ሳይዝ መጠን ያላቸውን ቪዲዮዎቻችንን በእነዚህ በሁለት ፕሮግራሞች እየቀናነስን ማየት እንችላለን። አመሰግናለሁ።